አስበህ ስጦታ ሰጣት አንቺስ ምን አስበሽ ተቀበልሽ የዛሬ ስንት ወር አይ የዛሬ አመትም ይሁን አይደለም አይ እኔ አሁን የምፈልገው ነገር ቢኖር ካቡሽ ነው አንቺ አሁን ሰላም እንዴት ናችሁ ደህና ናችሁ የኛ ውድ ቤተሰቦች ደህና ናችሁ አለን እግዚአብሔር ይመስገን ክብር ለመድኃኒዓለም ይሁን እኛ በጣም ደህና ነን እናንተ እንዴት ናችሁ ዛሬ ያው እንደተለመደው እኛ እናንተን ፈታ ልናረግ ያው ታጥበን ፏ ብለን ዘና ብለን መተናል እንግዲህ ቤተሰቦቻችን ከዚህ በፊት ያው የተፈጠረውን ነገር ታውቃላችሁ አሁንም ድጋሚ አዲስ ነገር ሊፈጠር ነው እሱም እናንተ የሚያዝናና ነገር ነው ከእንግዲህ በኋላ ያው ብያለሁ ቃል ገብቻለሁ ጸብ የለም እኛ ቤት ብያለሁ እናማ አዲስ ነገር ልንፈጥር ነው ምንድነው እሱም የምንፈጥረው ያው ሰዎችን በእርግጥ ፕራንክ ነው የምናረጋው ያው አንዳንዴ ለመዝናናትም ለመጫወትም ለመደሰትም አንዱን ያስደነገጠን አንዱን ያስደሰተን ነው የሚሆነው እንጂ ኖርማል ፕራንክ የለም እና ዛሬ ትንሽ ወንድሜ ዛሬ ያው ትንሽ ላስደነግጠው አስቤያለሁ እሱ ምንድነው በርከከል አረጋው ነው በባለፈው ለት የሆነ ስጦታ ለማሬ ሰጥቷታል እሱም ስጦታ ያው ለምን ሰጣሃት ምናምን ብለን ውዥንብር እንፈጥራለን ማሪም ያው የምታውቀው ነገር የለም ሁለቱንም እስቲ በቻልኩት አህል ደንበርበር አረጋቸዋለሁ ብዬ አስባለሁ እና በተረፈ እኛ በጣም ደህና ነን እናንተም ደህና እንደሆናችሁ እርግጠኛ ነን ምክንያቱም ስለምታዩ ፈሽ ብላችሁ ያያችሁን ስለሆነ በጣም እናመሰግናለን ስለ ኮሜንታችሁ ስለ አስተያየታችሁ በጣም እጅግ አድርገን እናመሰግናለን የኛ ውድ ቤተሰቦች እናንተ የምትሰጡን ክብር እኛን ደግሞ ያበረታናል እናንተ ለምትሰጡን ኮሜንት እኛን እንደ ድጋፍ እንደ ምርኩዝ ይሆነናል እና ቤተሰቦቻችን ድጋፋችሁ ሐሳብ አስተያየታችሁ አይለን ሁሉ ጊዜም እንደምንለው ሐሳብ አስተያየታችሁ አይለን ምክንያቱም የናንተ ሐሳብና አስተያየት ከሌለ እኛ እዚህ ጋር መጮሃችን መስራታችን መድከማችን ምንም ዋጋ የለው ያ ስለሆነ የኛ ውድ ቤተሰቦች ሁሉ ጊዜም እንደምለው እየደጋገምኩት እንደሆነ ይገባኛል አስተያየትና ኮሜንታችሁ አይለን ምክንያቱም መጥፎ የሆነ መጥፎ ነው ጥሩ የሆነ ጥሩ ነው በቃ መጥፎ ስንሰራ አደግፉን ጥሩ ስንሰራ አደግፉን ያ በቃ ለኛ እንደ ስንቃችን ነው ምክንያቱም የነገር እርምጃችን ነው የናንተ አስተያየት ለኛ የወደፊት እርምጃችን ነው ያ ስለሆነ ውድ ቤተሰቦቻችን ምን ጊዜውም ሐሳብ አስተያየታችሁ አይለን እባካችሁ አይለን እንላለን እና በተረፈ ሁሉ ሰላም እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን እናንተ እንዴት ናችሁ ደህና ናችሁ ወይ እኛ ደህና ነን እንግዲህ ማሪ ያው ዛሬ ቪዲዮ እንሰራለን ብያታለሁ ግን በዚህ ላይ ቪዲዮ አይደለም ትንሹም ወንድሜ ያው ትንሽ በርከከል እናረጋው አስቤ ጨምር ፕራንክ እንድትሆን ነው ፈልገው ለምን እንደሰጠሽ ለምን እንዳለሽ ምናምን እያልኩ ወከባ ፈጥርባታለሁ ያ ስለሆነ እሷንም ያው በርከክ እናረጋለን እስቲ ትንሽ ፈታ ዘና እንበል እና ውድ ቤተሰቦቻችን ደውዬላቸዋለሁ ያው አቡሽና ማርሸት ደውዬላቸዋለሁ ይመጣሉ ያው ሲመጡ አቡሽም ያው ቪዲዮ ተቀርጸናለህ ብዬ ነው የመጣው ማሪም ያው አጭር ቪዲዮ እንሰራለን ዛሬ መስራት ያው ለቤተሰቦች መስራት አለብን ብዬ ነው እንትን ያልኳት እናማ ያው ዛሬ እስቲ ትንሽዬ ለለማመድባቸው እነሱ ላይ ፕራንክ ማድረጉ ለለማመድባቸው ከዚህ በፊት እኔ ፕራንክ ተሰርቻለሁ እኔ ደግሞ እስቲ ፕራንክ ማድረጉ ባልችልበትም እስቲ ልመድባቸው እና እስኪመጡ ድረስ ወደዚህ ወደዛ ጎርደድ እያልን እንግዲህ ቤተሰቦች እንጠብቃቸዋለን ማባሽ የጠላትኝና እንዴና ደህና ያው ቤተሰቦችን ሰላም በሏቸውና ከዛም ወደ ፈለኩት ጉዳይ እንገባለን ዛሬ ያው ፈልጊያችኋለሁ ያስታውቃል እሺ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ ደህና ነን እግዚአብሔር ይመስገን በያላችሁበት ሰላማችሁ ብዝት ይበል አለን ደህና ነን
ታርቁ በኋላ ደግሞ ደህና ነኝ። አውሶ እኔ አለሁ እና በሰላም ነው የሁሉ አቻኩለን አሯሩጠ ልብስ ራሱ በስነ ስርዓት እኮ አለበስኩም። ያንቺ ይሻላል እና ቤተሰቦች ያው መተዋል እንደነገርኳችሁ ያው ከቤተሰቦች ጋር ወጥቻለሁ። የተወሰነውን ነገር ቢሆንም ያው ነገሮች ከስሩ መጥራት ስላለበት ነው እና ሁለታችሁንም አንድ ላይ እንድትመጡ ያረኩበት ምክንያት ብቻ ደስ ያላለኝ ነገር ስላለ ነው። እኔ አሁን ለምሳሌ አንተ በባለፈው እንትን ቪዲዮ ልብም ብያላየሁት ነበር። ቪዲዮዎች ሳይ ብቻ ደስ ማይል ነገር አለው። ምንድነው ደስ ማይል ነገር? አንተ እሷ ምን አስበህ ስጦታ ሰጣት? አንቺስ ምን አስበሽ ተቀበልሽ? የዛሬ ስንት ወር? አይ የዛሬ አመትም ይሁን አይደለም። አይ እኔ አሁን የምፈልገው ነገር ቢኖር ካቡሽ ነው። አንቺ አሁን ዝም ብለሽ ካቡሽ ምላሽ እስከሰማ ድረስ ከዛ በኋላ ወደ አንቺ እመጣለሁ። ግን አንተ በመጀመሪያ ደረጃ ወንድሜ ነህ፣ ጓደኛ ከሷ ጋር እንደሆነ ታውቃለህ እና ምን አስበህ እንትን ስጦታ ያውም በቀይ ወረቀት ጠቅልለ እንዴት ይሄን መልስ እንድትሰጠኝ ነው የምፈልገው። አሁን በቤተሰቦች ፊት አሁን ስጦታው ምናምን እናንተ ጋር እንደዚህ እኮ የሚያስመጣ ነገር አይደለም። ጊፍት እኮ ስጦታ እኮ ነው የሰጠኋት። ምንም ያደረኩት ነገር የለም። መቼም ሌላ ነገር እንዲዳሰኩት አስበህ አይሆን አይደለም። አይ እንደዛ አይደለም። አሁን ጊፍት ነው የምትለው አንተ አሁን ለምሳሌ ቀለል ያለ ነገር ነው። አንተ በቀይ ወረቀት ጠቅልለህ እንትን ብለህ ነው የሰጣት እና እኔ ሐሳብህን በግልጽ እንድትነግረኝ ነው። ማለትም ታውቃለህ ደግሞ ሲጀምር አሁን እኔ የሷ ጓደኛ መሆኔ ታውቃለህ። ግን እኔ ደግሞ የደበረኝ ያ ነገር ነው። ከምር የሚደብር ነገር ነው የሰራው። አረ እንዲያታካብድ እንዴ ምስኪን ምን ሆነ ነው? አይ ቆይ ምስኪን የጠራኸኝ እንደዚህ አይደለም። ለዚህ እኔ ኖርማል ግልጽ እንድታረግልኝ ነው የፈለኩት። ምክንያቱም ይሄ ማብራሪያ ያስፈልገዋል። ያደረኩት ነገር ቀላል ነገር እኮ ነው። ቀላል ነገር ነው። አረ አይ ለኔ ግን ቀላል አይደለም። በነገራችን ላይ አይ አሁን በቤተሰቦች ፊት እንድትመልስልኝ ነው። አሁን እኔ ቀላል ነው ከባድ ነው ሲጀምር በካሜራ ፊት እንደዚህ አይነት ነገር አይጠየቅም አይደል እኮ እኔ ግልጽ እንዲሆንልኝ ነው እንጂ አንተ ምን አስበህ ለሷ በቀይ ወረቀት ያውም ጠቅልለህ እንዴት ሰጣሃት? አንተ ምስጌ ያካበድክ ግን ደህና ነካ። አንቺ ዝም በይ በቃ። አንቺ የተቀበልሽ ሆነሽ ዝም በይ በቃ። ያንቺ ደግሞ እመጣልሻለሁ። ቆይ አይ የሱ ምላሽ ላገኝና ወደ አንቺ እመለሳለሁ። እኔ እሺ አሁን ለአንተ ምን ብዬ ነው ማስረዳ? ስለ እንደዚህ ስጦታ ሰጣት። እኔ ካንተ ጋር ጓደኛህ ናት። እኔ ስጦታ ሰጣት ቆየ። ለዛውን ከሰጠዋት ስንት በጣም ቆያ እንዴ? ጊፍት ከሰጠውሽ እኔ ደግሞ በአንተ በኩል ስለማውቃት እኑ ምናልባት የሆነ ማስታወሻ ሊሆናት ይችላል ብዬ ነው እንጂ አይ ማስታወሻ ነገር ጀምረን ተዋወቃላችሁ። ግን አይ በቀይ ወረቀት ተጠቅልሎ እንደዚህ ስጦታ የሚሰጥ ነገር የሆነ ብቻ የሆነ ኬዝ ከሌላችሁ አይ ምስኪ በቃ እዚህ በላይ እንድታልፍ አልፈልግም። ስንሳት እንድታልፍ አንቺ የልብሽን ሰርተሽ እንድታልፍ አይደል እያለፍክ ነው የማይባል ነገር እኮ ነው። እኔ እኮ እየቀለድክ መስሎኛል እንዴ? እኔ እኮ እያለፈ ነው እንዴ? እኔ አሁን መስጋና እንዴት ብዬ ማለትም አንተ ካንተ ጋር እኔ ሌላ መጥፎ ነገር ምናምን አላወራም። ማውራት ማለት ነው ተጠረጥረኛለህ። አንተን እንደዚህ ብዬ ማውራት እንኳን አይደለም ላወራ ይቀርና ቀና ብዬ ማየት እንኳን አልችልም። እንዴት ይሄን ነገር ለዛውም ካሜራ ይዘህ እንዴት እንድትጠይቀኝ ቻልክ? አረ ዝም ብለህ እሱ እንዴ ያን ነገር እኔ በዚህ ናክል ደረጃ ማለት ነው እንድትገምተኝ አልፈልግም። ምገመትም ሰው አይደለም። አንቺ እኮ ተቀበልሻል እኮ አሁን አንቺ እኔ እኮ አይደለም የተቀበልሽው። አንቺ እንዴት አስበሽ ነው የተቀበልሽው? ተቀበልኩኝም እኮ አላልኩም። ስጦታውን ተቀብያለሁ። ደግሞ ቪዲዮን ደግሞ ካየኸው ምንም ነገር ምንም የክላስ ጓደኛ ነው፣ እንተዋወቃለን፣ እንደ አብሮ አደግ እንደ ሰፈር ልጅ ቀላል ነገር እኮ ነው። አይ እሱ ያወቀሽ አሁን ከክላስ ውጪ ደግሞ የኔ ጓደኛው እኔ አሁን የደበረኝ ምን እንደሆነ ታውቂያለሽ? አሁን ሁለታችሁም ላይ የደበረኝ ነገር አሁን ሳስበው ማታ ቪዲዮን እያየሁት በጣም የደበረኝ ነገር ቢኖር በቀይ ወረቀት ተጠቅልሎ ምን ችግር አለ? ወይኔ አንቺ ፍቅረኛሽ እኮ አይደለም እንዴ በቀይ ወረቀት ተጠቅልሎ ይሰጥሻል እንዴ? እያሰብክ ነው አንተ? ኖርማል ጊፍት እኮ መስጠት ይቻላል እኮ። አንተ እንዴት እያሰብክ ነው? ምን አስበህ ነው አንተ ራሱ? በጣም የምታወራው ወሬ ማለት ነው ደስ አይልም። እውነት ነው የምታወራው ወሬ ደስ አይልም። እኔ እንግዲህ አይደለም እኔን ማለት ነው እንደዚህ ከሆነ ይኸውልሽ ከዚህ ህፃን ልጅ ጋር እንዴት ትጠረጥረኛለህ እንዴ? ምን ማለት ነው? ቢያንስ የኔው እኔ ችግር የለም። አሁን ሁለታችሁም ጋር ምላሽ የለም ማለት እኔ ምን እየመለስኩልህ ነው። እሱም ደግሞ ማለት ነው የህፃን ልጅ ምን ያውቃል?
አንተ እንዴት ከሱ ጋር ጠረጥረኛለህ? እኔ እኮ ይኸውልሽ እኔ እኮ እንደ ታናሽ ወንድሜ ነው የማየው። ምን ማለት ነው እንደዚህ አይነት ንግግር? አንተ ለሰው ልጅ ትንሽ ክብር የለህም? ይሄ እኮ የክብር ጉዳይ እኮ አይደለም። ያልሆነ ነገር እንድናገር ለምን ጥያቄ እኮ ነው የጠየኳችሁ አይደለም። አሁን እኮ የሚያስቆጣ ነገር ጥያቄ ነው። ጥያቄ ጠየቅከን ሰጥቶኛል። አልሰጠኝም አላልኩኝም እኮ ትክክለኛ ጥያቄ እኮ ነው እየጠየኩኝ ያለው። ግዴታ ፍቅረኛ ብቻ ስለሆነ ስጦታ የሚሰጣጣው። እሺ ልሂድላችሁ። ለምን አረኛ እንሄዳለን? እኔ እሄዳለሁ። አይደለም አይ አይደለም። ጥያቄ ከወንድምህ ጋር እንዴት አድርገህ ነው የምጠረጥረኝ? አይደለም ጥያቄው ትክክለኛ ጥያቄ ነው የጠየኳቸው። ትክክለኛ መልስ መስጠት ይሻላል ወይስ እኔ አይደለም ማላችሁ እየገባ እየበጠበጥኳችሁ ነው እንዴ? አሁን መልስ ነው የምትፈልገው? አዎ መልስ ነው። ቆይ አንቺ መልስ ነው። አዎ አዎ እኔ ማለት በዚህ ልክ እኔን ትረዳኛለህ ብዬ አላሰብኩም ነበር። ምክንያቱም እኔ እስካሁን ድረስ ካንተ ጋር ታውቀኛለህ፣ አውቃለሁ፣ ታውቀኛለች፣ እንተዋወቃለን ሶስታችንም። ግን አንተ በእንደዚህ አይነት አስተሳሰብ መምጣት ለእኔ ምንም እንትን አይደለም። እኔ ለአንተን እንደዚህ በዚህ ልክ አላውቅም። ገብቶሃል? ምስኪን በዚህ ልክ ስለማውቅ አሁን እንደዚህ አይነት ነገር ብለህ ስትመጣ ምን ብዬ እንድቀበል እንፈልግ? አልሆነም። ምንም አስቤም አይደለም፣ ምንም አስብ አይደለም። ሌላ ነገር ማሰብ የፈለግከው ነገር ካለ ግልጽ ማድረግ ትችላለህ። ግን እኔ እንደዚህ አይነት ነገር አስቤ አይደለም። እንደዚህ ደግሞ ልትለኝ ከሆነ የጠራኸኝ አመሰግናለሁ፣ በጣም ነው አመሰግንሽ። ግን እኔ እና እሷ ምን አይ እንደዚህ እኮ አይደለም። አሁን እናንተ ቀጥተኛ ምላሽ መስጠት አትችሉም እንዴ? እኮ ይሄው ምላሽ ሰጠው። እኔ ከሷ ጋር ምንም አይነት ነገር የለኝም። ለእኔ እንደ እህቴ ናት። አንተ ልክ ወንድሜ ነህ ካለ እሷም ለእኔ እህቴ ናት። ስለዚህ ከእኔና እሷ ጋር እንደዚህ ደግሞ ማድረግ ልክ አይደለም። እኔና እሷን በዚህ ልክ ታይጋለህ ብዬ ገምቼ ማለት ደግሞ እኔ በዚህ ልክ ምንም አይነት አስተሳሰብ ስለሌለ እኔ ጋር ማለት ነው። እኔን ሌላ የምትናገርበት መንገድ አታና አይደለም። በቃ የምትናገርበት ነገር አታና የእውነቴን ነው። ልትቆጣኝ እኮ ትችላለህ አይደል? ጭራሽ ከወንድም ጋር መጠርጠር ማለት በጣም ከባድ ነው። በጣም ማለት ነው። እኔ ከሌላ ሰው ጋር ቢሆን እሺ። እያለቀስክ ነው እንዴ አንተ? ማልቀስ እኮ አይገባህም። ምንም ነገር ይሄ ምንም አንተ ልጠረጥረው እንኳን ልታስበው እንኳን አትችልም። በዛ አብስ በእናትህ ተረጋጋ። መስዬ ምን እየሆንክ ነው እንዴ? ታዩ እኔ ደግሞ ሲጀምር ማለት ነው እስከዛሬ በምንም አይነት ነገር እንደዚህ አይነት ነገር አስተሳሰብ እኔ ጋር ምንም አይነት አስተሳሰብ እንደሌለ ታውቃለህ። እስከዛሬ ግን እንደዚህ እንሆናለን ብዬ አስቤን ገምቼ አላውቅም። ስለነበረ ጊዜ ግን አመሰግናለሁ ስለጠራኸኝ። ለዚህ ከሆነ አመሰግናለሁ አቡሽ። ፍራንክ ነው። ምን ነው ነገር ፍራንክ ነው የሚባለው? አይ እንግዲህ አትረባም። እሺ አትረባም። እግዚአብሔርን አትረባም። ገና እንዴ የምራረጋችሁት ፍራንክ እንደዚህ እንዴ ልጅ እስከሚያለቅስ ድረስ እንግዲህ በቃ ከኛ በላይ ወዳጅ አትሆኝ። እንግዲህ ቤተሰቦች ያው ፍራንኩ ተሳክቶልኛል ይመስለኛል። በጣም ይቅርታ አስበባኝ። እሺ በጣም ይቅርታ። እሺ ጭራሽ ነው ከወንድሙ ጋር ወይስ እንዴት ነው? ያበደ ነው። ቤተሰቦች እንግዲህ ያው አቡሽን ዛሬ አቡሽና ማርያም ፕራንክ አድርጌያለሁ። ግን እኔ ማለት ነው ቤተሰብ እና አሁን ምንም ነገር ስለሌለን ምንም ስለሌለ መስሎ አልታየኝም። እንዲኛ አቅም ነገር አይደለም። አይ በጣም ይቅርታ። ትንሽ ወንድሜ በጣም ትልቋ እህቴ ደግሞ ወይ እንት ያልኩሽ ትልቋ እህት ነኝ። እንግዲህ እህትማ ብቻ አሉን ችግር የለውም። እህት ከሆነች እንግዲህ ትፈልጊልኛለሽ? እጅግ ምናምን በእህትነት እንትን ይባላል። ውሽማ ብቻ አሉን ቤተሰቦች ይህ ይመስል ነበር ቪዲዮአችን። እግዚአብሔርን ደግሞ ተሳክቶልኛል። እንግዲህ አቡሽንም አስለቅሰናል። እንግዲህ እንክሰዋለን፣ በሌላ ቪዲዮ ደግሞ እንክሰዋለን ብለን እናስባለን። እና ቤተሰቦች የነበረን ቆይታ ይሄ ይመስላል። እንወዳችኋለን። ባይ። እስከዛ ድረስ መልካም ቆይታ